ጋይስ ከባድ የሆነ የዝውውር መረጃ ተሰምቷል። ሪያል ማድሪድ የከተማ ተቀናቃኙ አትሌቲኮ ማድሪድ ላይ ተኩስ ፈጽሟል ማለት እንችላለን። ባሳለፍነው እሁድ የፕሬዝደንታዊ ምርጫውን ዳግም ማሸነፍ የቻሉት ፍሎረንቲኖ ፔሬዝ 150 ሚሊዮን ዩሮ ወጪ አድርጋለሁ፣ ቀጣዩንም የዓለማችንን ኮከብ ተጫዋች አስፈርማለሁ ሲሉ ቃል መግባታቸው የሚታወስ ነው። ይህንን ተከትሎ ዛሬ በይፋ ለአትሌቲኮ ማድሪዱ ተጫዋች ዩሊያን አልቫሬዝ የዝውውር ጥያቄ 150 ሚሊዮን ዩሮ አቅርቦ ነበር። ይህንን የዝውውር ጥያቄ አትሌቲኮ ማድሪዶች ወዲያውን ነበር ውድቅ ማድረግ የቻሉት። ከዚህ ቀደም ባርሴሎና በተመሳሳይ ለአትሌቲኮ ማድሪድ 100 ሚሊዮን ዩሮ የዝውውር ጥያቄ አቅርቦ ነበር። ይህንንም ጥያቄ አትሌቲኮች ውድቅ ማድረጋቸው የሚታወስ ነው። አሁን ታዲያ ማድሪድ የዝውውር ዋጋውን ከፍ አድርጎ ለአትሌቲኮ ማድሪድ ቢያቀርብም አሁንም አትሌቲኮች ጥያቄውን አልተቀበሉትም። ይህንን ተከትሎ ታዲያ ሪያል ማድሪድ መግለጫ ሰጥቶ ነበር። ጥያቄውን አትሌቲኮች ተመልክተውታል። በሁለቱ ቡድኖች ካለው መልካም ግንኙነት የተነሳ ለቀረበላቸው ጥያቄ ካመሰገኑ በኋላ የተጫዋቹን የዝውውር ውል ማፍረሻ ጠቅሰው ጥያቄውን ውድቅ አድርገውታል ሲሉ መግለጫ ሰጥቷል። በነገራችን ላይ አትሌቲኮ ማድሪድ ለዩሊያን አልቫሬዝ ዝውውር የውል ማፍረሻ 500 ሚሊዮን ዩሮ ነው ያስቀመጠውና ይህንን ከፍሎ የትኛው ቡድን ሊያስፈርም ይችላል የሚለው እጅጉን የሚጠበቅ ነው ማለት እንችላለን። ዩሊያን አልቫሬዝ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ከመጣበት ጊዜ ጀምሮ እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። ከአርጀንቲና ጋር ደግሞ የዓለም ዋንጫን ያሳካ ተጫዋች እንደሆነ ይታወቃል። ስለዚህ ተጫዋች ዝውውር ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ።